ይሄንን ሹራብና ይሄንን ኮት ብቻ በመጠቀም የክረምት አውትፊቶችን ክሬት እናድርግ። የመጀመሪያው አውትፊት ይሄ የክረምት ነው እንዴ ልትሉ ትችላላችሁ፣ ግን ብዙ ጊዜ ዝናብ በማይበዛበት ጊዜ ማድረግ እንችላለን፣ ወይም ደግሞ ስቶኪንግ ከስር አድርገን መልበስ እንችላለን። በጣም የሚያዘንጥና ኪዩት የሆነ አውትፊት ነው። ሁለተኛው ደግሞ ይሄንን ይመስላል። ከላይ እንደዚህ ብሌዘራችንን እናደርጋለን። ከዛ ከስር ስቶኪንጋችንን አድርገን በቡትስ እንደዚህ አድርገን ዝንጥ ብለን መውጣት እንችላለን። ይሄኛው አለባበስ ሁላችንም መልበስ የምንችለው ነው። ቀሚስ ሁላችንም ጋር ይኖራል፣ ስቶኪንግ፣ ቡትስ፣ ኮት ሁላችንም ጋር ይኖራል። ስለዚህ ሞክሩት። ሶስተኛውና ለጊዜው እኔ በጣም የወደድኩት ይሄኛውን አለባበስ ነው። ከስር ረጅም ነጭ ሸሚዛችንን እናደርጋለን፣ ከላይ ሹራባችንን፣ ከስር ጨርቅ ሱሪ፣ ከዛ በኋላ ቡትሳችንን አለቀ። እንዴት እንደሚያዘንጥ እንዴት እንደሚያምር እዩት። ለየት ያለ ነው። እኔ በጣም ነው የወደድኩት በቃ። ከዛ ደግሞ የምንሞክረው በጣም ቤዚክ ግን ደግሞ ቤዚክ ያልሆነ አውትፊት ነው። ከስር ቲሸርታችንን እናደርጋለን፣ ከዛ ጂንስ፣ ስኒከር፣ ብሌዘር አለቀ። በቀጣይ ቪዲዮ ደግሞ ፓርት 2 ስለምንሰራ ይሄንን ፔጅ ፎሎ ማድረግ እንዳትረሱ።